የኢትዮጵያ ወጣት ቡድን በአሜሪካው አሰልጣኝ የተመራ ዛሬ ዝግጅቱን ይጀምራል። በታንዛኒያ አስተናጋጅነት በሚካሄደው ከ20 ዓመት በታች የአፍሪካ ዋንጫ የሴካፋ ማጣሪያ ውድድር ላይ የሚሳተፈው የኢትዮጵያ ታዳጊ ብሔራዊ ቡድን ለውድድሩ ጥሪ የተደረገላቸውን 40 ተጫዋቾችን በመያዝ በነገው ዕለት በናሽናል ካምፒንግ ይፋዊ ልምምዱን ይጀምራል። የኢትዮጵያ እግር ኳስ ፌዴሬሽን እንዳስታወቀው ይህንን ታዳጊ ቡድን በዋና አሰልጣኝነት የሚመሩት አሜሪካዊው አሰልጣኝ ቤንጃሚን ዚመር ናቸው። አሰልጣኝ ዚመር ከዚህ ቀደም የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንን በማሰልጠን ቡድናችን በሴካፋ ውድድር 3ኛ ደረጃን ይዞ እንዲያጠናቅቅ ከ22 ዓመታት ቆይታ በኋላ ለአፍሪካ ዋንጫ እንዲያልፍ ማድረጋቸው ይታወሳል። በውድድሩም ለዓለም ዋንጫው ለማለፍ ከጫፍ ደርሶ እንደነበርም ይታወቃል። በአዲሱ የአሰልጣኞች ስብስብ ውስጥ የቀድሞ ታዋቂ ሀገራዊ ተጫዋቾች የተካተቱ ሲሆን በምክትል አሰልጣኝነት የቀድሞ የዋናው ብሔራዊ ቡድንና የፕሪሚየር ሊግ ታላላቅ ክለቦች ተጫዋች ፍጹም ገብረ ማርያም ተሹመዋል። በግብ ጠባቂ አሰልጣኝነት ደግሞ በፕሪሚየር ሊግና ከፍተኛ ሊግ ተጫውቶ ያሳለፈውና በጅማ አባቡና እንዲሁም በመቻል ከ17 ዓመት በታች ቡድን ውስጥ የሰራው ገመቹ በቀለ ኃላፊነቱን ተረክቧል። የኢትዮጵያ እግር ኳስ ፌዴሬሽን የቴክኒክ አማካሪና ተጠባባቂ ቴክኒክ ዳይሬክተር አምሳሎ ፋንታሁን የአሰልጣኞችን ምርጫ ሂደት በተመለከተ እንደገለጹት ፌዴሬሽኑ በወጣቶች ልማት ላይ ብቻ ሳይሆን ለአሰልጣኞች ልማትም ትልቅ ትኩረትን ሰጥቷል። የቀድሞ ተጫዋቾች በብሔራዊ ቡድኖች ውስጥም እድል አግኝተው ልምድ እንዲቀስሙም እየተደረገ መሆኑን የጠቀሱት አምሳሉም ከዚህ ቀደም ለፍቅሩ ተፈራና ሚካኤል ወልደ ሩፋኤል እድል እንደተሰጠ ሁሉ አሁን ደግሞ የአሰልጣኝነት ኮርስ ለወሰዱት ለፍጹም ገብረ ማርያምና ለገመቹ በቀለ እድል መስጠቱን አብራርተዋል። የፌዴሬሽኑ የረጅም ጊዜ ዓላማ እነዚህ እድል የተሰጣቸው አሰልጣኞች ራሳቸውን በማሳደግ በቀጣይ የሀገሪቱ ታዳጊ ወጣትና ዋናውን ብሔራዊ ቡድን ሙሉ ለሙሉ ተረክበው በብቃት እንዲመሩ ማድረግ መሆኑም ተገልጿል።